ጤና ይስጥልኝ የተከበራችሁ የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በአገር ውስጥም በውጭም ያላችሁ የዩቲዩብ ተከታታዮቼ እንዴት ናችሁ? ውድ የኢትዮጵያ ልጆች፣ የኤርትራ ልጆች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም እንግዲህ ከእግዚአብሔር ጋር ሰላም እንደምትሆኑ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ሰብስክራይብ አላረጋችሁ ሰብስክራይብ አድርጉኝ፣ አይከፈልበትም። ነካ አድርጓትና የደውሏን ምልክት ሰብስክራይብ አድርጉኝ ማለት ነው። ላይክ ኮሜንት አድርጉልኝ ማለት ነው። አበረታቱኝ እና በተረፈ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ያው ዛሬ የመጣሁበት እንግዲህ ዛሬ ስቅለት ነው። እንግዲህ ዛሬ ስቅለት ነው፣ የስቅለት ነው ቪዲዮ እየሰራ ያለሁት። ምክንያቱም እቺ ቀናት ያለችኝ የምትመቸኝ ማለት ነው። ለዛ ቀደም አድርጌ እንኳን አደረሳችሁ ለማለት ቪዲዮ መስራት ነበረብኝ ማለት ነው፣ ስለማይመቸኝ ማለት ነው። እና በተረፈ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? እኔ በጣም ደህና ነኝ። እንግዲህ ዛሬ በኦርቶዶክስ ሃይማኖት ዛሬ ስቅለት ነው። ጌታችን መድኃኒታችን የተሰቀለበት ወይንም የሚሰቀልበት ጊዜ ነው እና ስቅለት ነው ዛሬ። እንግዲህ ለዚች ቀን ለዚች ሰዓት አደረሰን፣ ክብር ለሱ ይሁን። እንግዲህ ለዚች ቀን ለዚች ሰዓት ላደረሳችሁ እንኳን አደረሳችሁ ላለው ማለት ነው። ደግሞ እንግዲህ የሚቀጥለው የምትጾሙትንም የምትሰግዱትንም እድለኛ ናችሁ። የእናንተ እድልም ለኛ ይድረሰን እላለሁና በዚህ ጊዜ ደስ ይላል። እግዚአብሔር የተመሰገነ ይሁን። በስግደት ላይ ያላችሁም በጾም ላይ ያላችሁም ብርታቱን ይስጣችሁ። በእርግጥ ለሱ የተጎነበሰ ብርታት ይሆናል ማለት ነው። በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። እኛንም ደግሞ እግዚአብሔር ፈቅዶ በሰላም ወደ ሀገራችን አስገብቶን በስደት ያሉ እህቶቻችንን በሰላም ወደ ሀገር አስገብቶን ነው። ይቺን ቀን በጣም ነው የምናፍቀው። ነገሮቹን እግዚአብሔር አንድ ቀን አስተካክሎ በሰላም ወደ ሀገራችን አስገብቶ ደግሞ የእናንተ እድል ይድረሰን ማለት ነው። እና እንግዲህ ዛሬ ስቅለት ነው፣ ስቅለተ ሐሙስ ነው። ከዛ ደግሞ ነገ ዓርብ ነው፣ ቅዳሜ ይቀጥላል፣ እሁድ ነው በዓሉ ማለት ነው። እኔ አሁን ሐሙስ ቀን ነው እኔ ቪዲዮ ማረግላችሁ። ለምን አይመቸኝም? ስለማይመቸኝ ስለማልችል አስቀድሜ እንኳን አደረሳችሁ ልበል ብዬ ነው። እንግዲህ መልካም የፋሲካ በዓል ይሁንላችሁ፣ የሰላም የደስታ ጾማችሁን የሚቀበልላችሁ እግዚአብሔር አምላክ ወደ ምድራችን ሀገራችን ሰላም አድርጎት ይችን ሀገር ከዚህ ሁሉ ስቃይ አውጥቶ በሀገራችን ሰላማችንን አግኝተን የምንኖርበት ጊዜ ያድርግልን ማለት ነው። እንግዲህ በዚህ ጊዜ ያው ሁሉም ነገር በሀገር ነው የሚያምረውና ሀገራችን ሰላም ያርግልን። ጸሎታችሁም ጾማችሁም አምላክ ይስምርላችሁ እላለሁኝ። የክርስቲያን ተዋህዶ የክርስትና ሃይማኖት ተዋህዶ ኦርቶዶክሳዊ እምነት ተከታይ እኔንም ይጨምራል እንኳን አደረሳችሁ እላለሁኝ። እና በዓሉ ደግሞ የሰላም የፍቅር የደስታ የመተሳሰብ የሰላም ይሁንላችሁ ማለት ነው። ጾሙን በሰላም ጉድጄን እያመመኝ እኮ ነው። ወይኔ አምላኬ። እንግዲህ ቻል አድርጉት እናንተም። ያው ቪዲዮ ቢያስጠላም እንግዲህ ያው ሰው ቤት ነው ያለሁት። ነገሮቹ አንድ ቀን ተስተካክለው አንድ ቀን ይሆናል ብዬ ስለማምን እንኳን አደረሳችሁ ልበል ብዬ ነው የገባሁት ማለት ነው። እና በተረፈ ሀገራችን ሰላም ያርግልን። በስደት ያለውም ወደ ሀገር ገብቶ ተሰባስቦ
ልጅም ያለው ልጁን አግኝቶ በሰላም እናት አባቱን አግኝቶ ቤተሰቡን አግኝቶ በቃ ምን ብዬ ልንገራችሁ ያ ቀን ይናፍቀኛል ማለት ነውና ሁለተኛ ደግሞ እናት አባቶቻችንን ደግሞ እናት አባት ያለንም ደግሞ ሀምድር በላይ ያቆይልን እግዚአብሔር አምላክ እኛንም በሰው ሀገር ያለን በሰላም ሀገራችን አስገብቶ ቤተሰቦቻችንን አይን ላይ እንዲያስተያየን እነሱም እኛን እንዲያው እኛም እነሱን እንዲያይ እግዚአብሔር ይፍቀድልን በስደት ያለን ነው ማለት ነው አላማችን አሳክቶ በነገራችን ላይ እዚህ ጋር የምጨምረው ነገር ምንድነው እግዚአብሔር አምላክ ይሰጣል ግን እኛ አንጠግብም እውነት ለመናገር እኛ አንጠግብም ማለት ነው እና የሰው ልጅ ምንም ቢሆን አይጠግብም በዚች ምድር ላይ ማለት ነው ምን ቢሞላለት የሆነ ነገር እየጠበቀ አሁን ይሄ የሆነ ነገር እየጠበቀ ነው የሚሄደውና እግዚአብሔር እሱ እንግዲህ እኛንም ወደ ሀገራችን እሱ ፈቅዶ በሰላም ያስገባን ነው የምለው ምክንያቱም የኛ ፍቃድ የኛ በእኛ የሚሆን ነገር አንዳች ነገር የለምና እናት ወንድሞቼ እንግዲህ ሰው ሀገር ያለንም እሱ ሰብሰብ አድርጎና በሀገራችን ያኑረን እላለሁኝ ሀገራችን ግን ሰላሟን ያምጣልን መድኃኒዓለም ሰላሟን ያምጣልን ምክንያቱም ሀገር ሰላም ሲሆን ነው ጫፍ እስከ ጫፍ ኢትዮጵያን ሰላም ያርግልን ህዝቡን ያፋቅርልን ይሄንን እንደው በዘር የሚቦራቀሰውን ሁላ መድኃኒዓለም ያጥፋልንና ሰላምና ፍቅራችን ይመልስልን እላለሁኝና ውዴቱ ተከታታዮቼ እንግዲህ አበረታቱኝ እናንተም ማለት ነው ያልተመቻችሁ ንግግር ካለ ያልተመቻችሁ ነገር ካለ በርግጥ ጽድት አድርጌ ቪዲዮ እየሰራሁ ነው ብዬ አላወራም እውነት ለመናገር ማለት ነው ምክንያቱም እኔ አዲ ነው በቃ አዲ ያኔ በተጨናንቄ ምናምን አይደለም ቪዲዮ እየሰራ ያለሁት ባገኘሁት ነገር ነው እየሰራ ያለሁትና ጽድት ብሎ ለእናንተ ላይ ናችሁ ለይታ ላይ አስደስታችሁ ይችላል ግን አንድ ቀን ነገሮች ተሳክቶ ይሳኩልኛል ብዬ አስባለሁ ከእግዚአብሔር ጋር ማለት ነው ግን ሰው ባለው ነው አይደለም የሚያጌጠው ባለኝ ነገር ነው እየሰራ ያለሁት ማለት ነው አበረታቱኝ ያላረጋችሁ ደግሞ አርጉኝ ምንም ችግር የለውም ሰብስክራይብ አርጉኝ ማለት ነው የሚያምናው ትግስት እና በተረፈ እንግዲህ መልካሙን እግዚአብሔር ሆይ ያሰማና መልካም ነገር ያሰማና እንደው ፋሲካ መልካም ነገር በቃ ጥሩ ነገር ያምጣልን ይሄ መጥፎውን ያጥፋልን እና ደግሞ በአዲስ ቪዲዮ መጣለሁኝ እና በስደት ያሉ እህቶቻችንንም ደግሞ እግዚአብሔር ብርታቱን ኃይልና መጎስን ይስጣችሁ እህቶቼ እንደዚህ በአረብ ሀገር ያላችሁ ትግስትን ጉልበትን ብርታቱን ይስጣችሁ ምርቃን ነው ልትሉ ትችላላችሁ አዎ ምርቃን ነው ትግስትና ብርታት ያስፈልገናልና ብርታቱን ጉልበቱን እሱ ይስጣችሁ የኔ ማሮች ታገሱ ለሁሉም ነገር እና አሁን ሰሞኑን እየሰማን ያለነው በጣም ነው የሚደብረው ያልፋል የማያልፍ ነገር የለም እህቶቼ የማያልፍ ነገር የለም ማጣትም ሆነ ችግርም ሆነ በርግጥ አሁን እሱ ርዕስ ያልነበረም እንደው ለፍ ብለው ብዬ እንጂ ርዕስ አይደለም ግን እንደው እህቶቼ ያላግባብ አትሞቱ ማርያም ታስፈልጉናላችሁ ዘር ሲያልቅ በጣም ይከብዳልና አትሞቱብን ራሳችሁን አትጣሉ ምክንያቱም ራሳችሁን ጥላችሁ ከሆነ ራሳችሁን አያልፍም ብላችሁ ይሄን ገንዘብ የታርጌ የታምጥቼ ከፍለዋለሁ ብላችሁ ራሳችሁን የምታጠፉ ልጆች ካላችሁ ማለት ነው እንግዲህ እውነቱን መድኃኒዓለም ነው የሚያውቀው ግን እንደዛ አርጋችሁ የምታጠፉ ልጆች ካላችሁ እባካችሁ ያልፋል ገንዘብም ሆነ ይከፈላል ማጣትም ሆነ ይገኛል የእውነት ነው የምላችሁ ይገኛል ሰው ጤና ከሆነ ሰው ጤና ከሆነ ምንም ችግር የለም እህቶቼ ራሳችሁን ጠብቁ ታገሱ ትግስት ዋጋ አለው የእውነት ትግስት ዋጋ አለው ሀገር ሄጄ ምን እሰራለሁ አሁን ደግሞ እዛ ተበድሬ መጥቼ ብመለስ ምን ዋጋ አለው ነገር ያቀን ነው እህቶቼ የእውነት ነው የምላችሁ ነገር ሌላ ቀን ነው ትግስትና ብርታትም ይስጠና ለሁላችን እና ራሳችሁን ሌላ ነገር አትጉዱ ሌላ ነገር ወደ መበሳጨት ወደ ራስ ማጥፋት ወደ መቀወስ ወደ ማበድ እንዴ ነገ ሌላ ቀን ነው በሉ እናቴ ማርያምን ነገ ሌላ ቀን ነው ዛሬ አተሽ ከሆነ ነገ ታገኛለሽ ነገ ደግሞ ተገንቶ ከሆነ ዛሬ አይኖርም ይቻላል እንደዚህ ነው የምትሽከረከረው
ስለዚህ እናንተ ራሳችሁን ጠብቁ። ለማንኛውም እንኳን አደረሳችሁ ነው የገባሁት። ሌላ ጊዜ ብዙ ዙሪያ ላይ እመጣበታለሁ ማለት ነው። እንግዲህ መልካም በዓል ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ በሰው ሀገርም ሆናችሁ በዓልን የምታሳልፉ እህት ወንድሞቼ ደስተኛ ሁኑ፣ ባላችሁ ነገር ደስተኛ ሁኑ። ነገ ሌላ ቀን ነው። እኔ በነገራችን ላይ አንድ ቀንም በዓል በሰው ሀገር ከፍቶኝ አያውቅም። በእውነት ነው የምላችሁ፣ ከፍቶኝ አያውቅም። ለምንድን ነው የማይከፋኝ? ነገ ሌላ ቀን ነው ብዬ ስለማስብ ነው። እኔ ቤተሰቦቼ ደስተኛ ሁነው ከዋሉልኝ እኔ ደስ ይለኛል። ሁለተኛ ደግሞ ነገ ሌላ ቀን ነው ብዬ ስለማስብ ደስ ብሎኝ እረፍት ቦታ ራሱ አልወጣም። በዓል ሲሆን አልወጣም፣ ወጥቼም አላውቅም። ባለሁበት ቦታ ደስተኛ ነኝ ከእግዚአብሔር ጋር። ከፍቶኝ አያውቅም። እግዚአብሔርም እንዲከፋኝ አርጎኝ አያውቅም። ትዝም አይለኝ ሲጀመር ማለት ነውና አንዳንዶቻችሁ የምታለቅሱ አላችሁ። በበዓል ቀን እዚህ ሁኜ በነበር እዚህ በጥቼ ቢሆን ብላችሁ ስለሚከፋችሁ ነው። አይክፋችሁ። ነገ ሌላ ቀን ዋናው ጤና ነው። ዋናው ጤና ነው። እግዚአብሔርም ዓመት ምለት ነው፣ ወርም አንድ ቀን ነው። እንገናኛለን። ደጉ አማን መሆን ነው ብሏል። እርዳው ጤናውና የሰው ልጅ ደጉ አማን ሆኖ ሰላም ሆኖ መገናኘት አይቀርም ማለት ነውና አይክፋችሁ ነው። እንኳን አደረሳችሁ። ባላችሁበት ደስታችሁ ደስታ ሆኖ አሳልፉ። እንግዲህ ቤተሰቦቻችንንም እንኳን አደረሳችሁት። ወንድሞቼ ልጅ አንድ ልጅ ወድህ ህይወቴ ሁሉ ነገር እስትንፋሴ እንኳን አደረሰ ለበዓል ብያለሁ። ሁላችሁንም እንግዲህ ቤተሰቦችም የዩቲዩብ ተከታታዮችም ወንድሞችም እናት አባቶችም ሁሉንም ለዚች ቀን ለዚች በዓል እንኳን አደረሳችሁ ብያለሁ። እንዲሁም ጓደኞቼ የምወዳችሁ የማከብራችሁ የኔ ውዶች የኔ ማሮች ብላለች ሀቢባ እንኳን አደረሳችሁ። ሙስሊም እህቶችም ክርስቲያን እህቶችም በቃ ለዚች ቀን ስላደረሳችሁ ፈጣሪያችሁን አመስግኑ። እወዳችኋለሁ። ባባይ